በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምስተኛው የአቡነ ገብረ መንፈስ ቅዱስ ተአምር። ልመናው ይደረግልን በረከቱ ይደርብንና አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው፣ ለዘላለሙ አሜን። በዝሙት የጸነሰች አንዲት መበለት ሴት ነበረች። ሊቀ ደብሩም ወደ መምህር ላከ። መምህሩም ቁጡ ነበር። ያ መምህር በሶስተኛ ቀን እመጣለሁ ተሰብስባችሁ ጠብቁ ብሎ እንደ ላከ ለዚያች መበለት ነገሯት። ያን ጊዜም ጽኑ ልቅሶን እያለቀሰች ከቤቷ ወጣችና ወደ ቤተ ክርስቲያን ገባች። የአቡነ ገብረ መንፈስ ቅዱስን የገድሉንም መጽሐፍ ትሳለም ዘንድ። እሷም አንዱን ቄስ የአቡነ ገብረ መንፈስ ቅዱስን ገድል አምጣልኝ አለችው። አመጣላትና ገበታዋን እየሳመች ወደ ልብሷ ውስጥ አገባችው። ከዚህ ሐዘኔ ብታጽናናኝና ከዚህ ቁጡ መምህር ብትሰውረኝ እጅ መንሻህን ውሰድ ብላ ለቄሱ ዕጣን ሊያጥንበት ሰጠችው። ዳግመኛም ያቺ ሴት አቡነ ገብረ መንፈስ ቅዱስን እንዲህ ብታጽናናኝ፣ ይህን የሠራሁትን ኃጢአት ብትሰውርልኝ እኔም ባሪያ እሆናለሁ ብላ፣ ያን ጊዜም የአባታችንን የገድሉን መጽሐፍ አስቀምጣ ወጣች። በዚያችም ቀን አባታችን ገብረ መንፈስ ቅዱስ ከፈጣሪው ዘንድ ቆሞ አቤቱ ጌታዬ፣ ይህችን መበለት አረጋጋት፣ አትቀየማት፣ መዓትህን አታምጣባት እያለ ለመነ። በአባታችንም ጸሎት በሆዷ ውስጥ የነበረው የአመፅ ጽንስ ጠፋ። ልመናው ይደረግልን በረከቱ ይደርብን ለዘላለሙ አሜን።